ሰላም ጤና ይስጥልን ቤተሰቦች እንደምን አላችሁ? ዛሬ አንድ ልዩ ታሪክ ይዤላችሁ መጥቻለሁ። ታሪኩን ከመጀመሪያ በፊት ግን አንድ ጥያቄ ልጠይቃችሁ። ትዕግስት የት ያደርሳል ትላላችሁ? ዛሬ የምነግራችሁ ታሪክ ይህንን ጥያቄ ይመልሳል። ይህ ታሪክ ስለ አንዲት ምስኪን ልጅ ነው። ስሟ አማንዳ ይባላል። አማንዳ ወላጆቿን በሞት ስታጣ አጎቷ ማይክ አሳድጋታለሁ ብሎ ወደ ቤቱ ወሰዳት። ነገር ግን ያ የተከፈተ በር የፍቅር ሳይሆን የባርነት በር ነበር። የተወደዳችሁ የዩቲዩብ ተመልካቾቻችን ይህን ቪዲዮ ከየት ሆናችሁ እንደምትከታተሉ በኮሜንት ጻፉልኝ። እንዲሁም የዩቲዩብ ቻናሉን ሰብስክራይብና ላይክ እንዲሁም የደውል ምልክቷን በመጫን በየጊዜው የምንለቃቸው አስተማሪ ታሪኮች ወደ እናንተ እንዲደርሳችሁ ከወዲሁ ሰብስክራይብ እንድታደርጉ በመጋበዝ ወደ ታሪኩ እንግባ። አማንዳ ገና የ19 ዓመት ወጣት ብትሆንም ሰውነቷ ግን በድካም የዛለ ነበር። በዚያ ሰፊና ዘመናዊ ቤት ውስጥ አማንዳ እንደ ዘመድ ሳይሆን እንደ ጉዝ ዕቃ ትታያለች። ቤተሰቦቼ አስቡት፣ ጉዝ ሳይቀድ አማንዳ ከእንቅልፏ ትነቃለች። ቤቱ ይጸዳል፣ ሳኑ ይታጠባል። የአክስቷ ልጆች ቢዚና ቲቲ ትምህርት ቤት ከመሄዳቸው በፊት ቁርሳቸው ይዘጋጃል። ትንሽ ከዘገየ ግን የአክስቷ የፎንኬ ድምፅ እንደ መብረቅ ያገሳል። አማንዳ እኛን በራብ ልትገይን ነው? እጅሽ ይፍጠን እንጂ። አማንዳ በለሆሳስ እሺ ማማ ትላለች። ፊቷ ላይ ቅሬታ አይታይም፣ ግን ልቧ በሐዘን ይደክማል። ሸክም የተባለችው ወላጅ አልባ አጎቷ ማይክ እንግዳ በመጣ ቁጥር ጉሮሮውን ጠረግ አድርጎ እንዲህ ይላል። ይህች ልጅ ወላጆቿ ከሞቱ በኋላ እኔ ነኝ አዝያት የምኖረው። የምትበላው የምትለብሰው ሁሉንም እኔ ነኝ የምችለው። ግን ያው የዘመኑ ልጆች ምስጋና አያውቁም። እውነታው ግን ምን መሰላችሁ? አማንዳ የምትለብሰው የአጎቷን ልጆች ጠልተው የጣሉትን አሮጌ ልብስ ነው። ጫማው የተቀደደ ያለቀ ነው። እጆቿ በሳሙና ብዛት ነጭ ሆነዋል። ይህ ሁሉ ግን አማንዳ አንድ ቀን አጉረምርማ አታውቅም። አማንዳ ውበቷን ደብቃ ብትኖርም ያላትን ቅንነት ግን እንደ ሻማ በሩቅ ያበራል። ወደ ቤት የመጡ ወጣቶች ሁሉም አይናቸውን ወደ እርሷ ነው የሚያሳርፉት። የተቀባቡትና ዘንጠው የተቀመጡት ቢዚና ቲቲ ላይ ሳይሆን በኩሽና ውስጥ በሚሯሯጠው በአማንዳ ረጋ ያለ ፊት ላይ ነበር። ይህ ደግሞ ለአክስቷ ፎንኬ ትልቅ ቅናት ሆነ። እንዴት የኔ ልጆች ትተው እሷን ያያሉ በሚል ቁጭት አማንዳ ላይ ጦርነት አወጁባት። አንድ ቀን አጎቷ ማይክ በንዴት እንዲህ ሲል ማለ። ከዛሬ ጀምሮ የልጆቼን ዕድል እንዳታበላሽ አደርጋለሁ። ለማንኛውም መንገድ ላይ ለወደቀ ድሃ ነው ድሬሽ የምገላገለው። በቃሽ፣ የለማኝ ሚስት ትሆኛለሽ። ከጥቂት ቀን በኋላ አንድ ሰው መጣ። ስሙ ኮላ ይባላል። ልብሱ የቆሸሸና የተቀደደ ነው። ጫማው አልቆ ጣቶቹ ይታያሉ። በእጁ ደግሞ አንድ አሮጌ ምርኮዝ ይዟል። ምስኪን ድሃ ነኝ፣ ግን ሚስት ማግባት እፈልጋለሁ አለ። አጎቷ ማይክ በደስታ ሳቀ። አማንዳኑ ሰዳት፣ ብር አያስፈልገኝም፣ ብቻ ከፊቴ ያጥፋልኝ አለው። አሁን ነው ታሪኩ የሚገርመው። አማንዳ ምንም ሳታቅማማ እሺ አለች። ያንን ምርኩዝ የያዘ ድሃ ተከትላ ከቤት ወጣች። የአጎቷ ልጆች ከኋላዋ በሳቅ ተሳለቁባት። የለማኝ ሚስት እያሉ ተዘባበቱባት። ነገር ግን ከቤት ወጥተው ጥቂት እንደተጓዙ ያ ድሃ ሰው በድንገት ቀጥ ብሎ ቆመ። የያዘውን ምርኩዝ ወረወረው። ፊቱ ላይ የነበረው አሮጌ ጭንብል አወለቀ። ያ ድሃ ሰው በእውነቱ የአገሪቱ ትልቅ ቢሊዮነር ነበር። ንብረቱን ሳይሆን ማንነቱን የሚወድ ሴት ፍለጋ ራሱን ድሃ አስመስሎ ሲዞር ነበር። የአማንዳ ትዕግስትና ደግነት ይህንን ታላቅ ፈተና እንድታልፍ አደረጋት። ቤተሰቦቼ
ታምር ሲመጣ አይታይም ይባላል። አማንዳ ያንን የተቀደደ የሰርግ ልብስ ለብሳ ያለምንም ድግስና ጭብጨባ ለማኝ ከተባለው ኮላ ጋር ከቤት ወጣች። አጎቷ ማይክና አክስቷ ፎንኬ በሩ ላይ ቆመው ከቤታችን ሸክም ወጣ እያሉ በሳቅ ይሸኟት ጀመር። ነገር ግን ደጃፍ ላይ ሲደርሱ የሆነው ነገር ቤተሰቡን በሙሉ ድንጋጤ ውስጥ ከተታቸው። አንድ ዘመናዊ ጥቁር ላንድ ክሩዘር በር ላይ ቆሟል። ሹፌሩም በክብር ወርዶ ለኮላ በሩን ከፈተለት። እንኳን ደስ አሎት ጌታዬ አለው። አማንዳ ግራ በመጋባት ቆመች። አማንዳ መኪና ውስጥ ገብታ ስትቀመጥ ቀዝቃዛው የኤሲ አየርና የቆዳ ወንበሩ ምቾት ህልም መሰላት። መኪናው ካጎቷ ቤት ራቅ ሲል አማንዳ ድምጿን አውጥታ ጠየቀች። ለመሆኑ አንተ ማነህ? ይህ ሁሉ ምንድነው? ኮላ ረጋ ብሎ ተመለከታት። ያንን አሮጌ ምርኩዙን ወደ ጎን አደረገው። ኮላ እንዲህ አላት። ሙሉ ስሜ ኮላ አድባጆ ይባላል። አማንዳ ደነገጠች። ይህ ስም በከተማ ውስጥ በትልቅ ህንጻዎች፣ በትራንስፖርት ድርጅቶችና በሱቆች ላይ ተጽፎ የምታየው የቢሊየነሩ ስም ነው። ያ ለማኝ የተባለው ሰውዬ የሀገሪቱ ባለሀብት ሆኖ አረፈው። ኮላ ለምን እንዲህ እንዳደረገ ለአማንዳ አብራራላት። ከዓመታት በፊት የአማንዳ አጎት ማይክ የኮላን አባት በንግድ ሥራ አጭበርብሮ ንብረታቸውን ዘርፎ ነበር። ቤተሰቡን ለድህነት ዳርጓቸው ነበር። ኮላ እንዲህ አላት። አጎትሽ አባቴን አጭበርብሮ ነበር። እኔ ግን ራሴን ዝቅ አድርጌ ድሃ መስዬ የመጣሁት አጎትሽን ለመበቀል ሳይሆን ከአንቺ ጋር ያለውን ሂሳብ ለማየት ነው። አንቺ ግን በዚህ መከራ ውስጥ እንኳን ሆነሽ ደግነትሽ አልጠፋም። ውሃ አጠጣሽኝ፣ አከበርሽኝ። ለዚህ ነው ሚስቴ እንድትሆኝ የመረጥኩሽ። በማግስቱ ጠዋት አጎቷ ማይክና አክስቷ ፎንኬ ስለ አማንዳ መከራ እያወሩ ሲሳለቁ የኮላ ጠበቆችና ፖሊሶች በራቸውን አንኳኩ። አጎቷ ማይክ በሩን ሲከፍት የጠበቀው ነገር አልነበረም። ያ ድሃ ብሎ የናቀው ሰውዬ የአገሪቱ ትልቅ ባለሀብት መሆኑን ሲረዳ ጉልበቱ ተንቀጠቀጠ። ኮላ ከዓመታት በፊት የተሰረቀውን ንብረት በሕግ ለማስመለስ መጣ። አማንዳ ግን በመኪና ውስጥ ሆና በመስኮት ትመለከታቸው ነበር። አክስቷ ፎንኬ አማንዳዬ የኔ ልጅ እያለች ብትጮህም አማንዳ ግን በትህትና እንዲህ አለች። አክስቴ ድሮም ቢሆን ልጃችሁ ነበርኩ፣ እናንተ ግን ሸክም አላችሁኝ። አምላክ ግን የልቤን አይቶ ንግሥት አደረገኝ። ከጥቂት ሳምንታት በኋላ አማንዳ ከአሁን በፊት ታውቀው ከነበረው በተለይ ሁኔታ ተቀየረች። ፊቷ በርቷል። አለባበሷ ንግሥት አስመስሏታል። አንድ ቀን ጠዋት ኮላን እንዲህ አለችው። ወደ አጎቴ ቤት መሄድ እፈልጋለሁ፣ ለመበቀል ሳይሆን እግዚአብሔር ያደረገልኝን እንዲያዩ። ቤተሰቦቼ አስቡት፣ ያ ጥቁርና ዘመናዊ መኪና እንደገና ወደ አጎቷ ማይክ ሰፈር ገባ። ጎረቤቶቿ ሁሉ ይህ የትኛው ፖለቲከኛ ነው እያሉ በመስኮት ይቃኛሉ። ሹፌሩ ወርዶ በሩን ሲከፍት መጀመሪያ ኮላ ወጣ። ከዛም አማንዳ ስትወርድ መላው ሰፈር በድንጋጤ ጸጥ አለ። አጎቷ ማይክ፣ አክስቷ ፉንኬና ልጆቿ በዚና ቲቲ በሩ ላይ ወድቀው ቀሩ። አማንዳ በአክብሮት ቆማ እንዲህ አለች። አጎቴ እኔን የማትረባላችሁኝ፣ የለማኝ ሚስት ሆኛለሽ ብላችሁ እንደ ቆሻሻ ጣላችሁኝ። ነገር ግን እግዚአብሔር አነሳኝ። ኮላም ቀረብ ብሎ ለአጎቷ ማይክ አንድ ኤንቨሎፕ ሰጠው። በውስጡም አጎቷ ድሮ የኮላን አባት ያታለለበትና ንብረቱን የሰረቀበት ሰነድ ነበር። ኮላ እንዲህ አለው፣ ይህ አንተ ክፋት ውጤት ነው። ድሮ አባቴን አጭበርብረህ ነበር። ዛሬ ግን እኔ ይቅር ብያለሁ። አማንዳ ካንተ ብትማር ኖሮ ዛሬ እዚህ አትቆምም ነበር። ግን ደግነቷ አተረፋት። አማንዳ ለአክስቷ ፎንኬም ሌላ የገንዘብ እርዳታ ሰጠችው። ቤቱን አደሱበት። ከእንግዲህ እዚህ ቤት የሚኖር ሰው
እንደኔ እንዳይሰቃይ አለች። ከዚያም ወደ ኋላ ሳትዞር ወደ አዲሱ ሕይወቷ ተመለሰች። አማንዳ ቢሊየነር ብትሆንም ደግነቷ አልተቀየረም። የኮላ እናት ትጠቀምበት የነበረውን የመስፊያ ክፍል ወደ ትልቅ የሙያ ማሰልጠኛ ቀየረችው። እንደሷ የተቸገሩ ልጃገረዶችን፣ ባል የሞተባቸውን ሴቶችንና የተናቁትን በነፃ ማሰልጠን ጀመረች። ዛሬ አማንዳ ለብዙዎች ተስፋ ሆናለች። ውድ ቤተሰቦች፣ አማንዳ ባጎቷ ቤት የደረሰባት ግፍና ንቀት እጅግ የበዛ ነበር። ይሁን እንጂ ያ ሁሉ ስቃይ ልቧን እንዲመርዝ ወይንም እንድትከፋ አላደረጋትም። ብዙዎቻችን መከራ ሲበዛብን ለምን እኔ ብለን ወደ በቀል ወይንም ወደ ጥላቻ እንነሳለን። አማንዳ ግን ማንም ባይኖረኝም ንጹሕ ልብ አለኝ፣ እሱ ደግሞ አላበላሸውም በማለት ራሷን ጠበቀች። ይህ ደግሞ ታላቁን በረከት እንድትቀበል መንገዱን ጠረገላት። ቢሊየነሩ ኮላ ራሱን ድሃ አስመስሎ ወደ አማንዳ ቤት ሲመጣ አጎቷ ማይክና ቤተሰቦቿ የሰጡት ምላሽ ንቀት ነበር። እነሱ ያዩት የቆሸሸውን ልብስና አሮጌው ምርኩዝ ብቻ ነበር። አማንዳ ግን ያየችው ሰው መሆኑን ነው። ዛሬ የናቅነው ሰው ነገ የሕይወታችን ቁልፍ ሊሆን ይችላል። በመቀደድ ውስጥ የተደበቀ ትልቅ ክብር አለ የሚለውን ጥንታዊ አባባል በተግባር ያሳየናል። አጎቷ ማይክ ድሮ በሰራው ተንኮልና ስርቆት ምክንያት ዛሬ በፈጠረው የውሸት ትርክት ተዋርዶ አማንዳ ሸክም ናት፣ እድሏ የተዘጋ ነው ብሎ ቢረግማትም የእግዚአብሔር ፍቃድ ግን ተገላቢጦሽ ሆነ። እሷን ለማዋረድ ብሎ ለድሃ የሰጣት መስሎት ነበር። ሳያውቅ ግን ወደ ንግሥትነት አሻገራት። ይህ የሚያሳየን ክፋት መጨረሻው ውድቀት መሆኑንና የሰው ልጅ የዘራውን እንደሚያጭድ ነው። አማንዳ ባለጸጋ ከሆነች በኋላ ያደረገችው ነገር እጅግ ልብ የሚነካ ነው። በቀልን አልመረጠችም። ይልቁንም እንደሷ የተገፉና የተናቁ ሴቶችን ለማንሳት ማዕከላትን አቋቋመች። እግዚአብሔር ካነሳህ አንተም ሌሎችን ማንሳት አለብህ የሚለውን መርህ የአማንዳ ትልቁ ስኬት ነው። እውነተኛ ነጻነት የበደሉን ይቅር ማለትና ለሌሎች መትረፍ መሆኑን አስተምራናለች። ውድ ተከታታዮቼ፣ ታሪኩን እዚህ ላይ ስናጠቃልል አንድ ነገር እናስተውል። ዛሬ በሕይወታችሁ እንደ አማንዳ የተናቃችሁ ወይንም ማንም አትረቡም የተባላችሁ ካላችሁ ተስፋ አትቁረጡ። የእናንተ ማንነት የሚወሰነው በሰዎች ቃል ሳይሆን በልባችሁ ቅንነትና በእግዚአብሔር ፍቃድ ነው። ደግነት ዋጋው አይጠፋም። ልክ እንደ አማንዳ በጨለማ ውስጥ ብትሆኑ ብርሃን መሆናችሁን ቀጥሉ። በዚህ ታሪክ ውስጥ የእናንተን ሕይወት የሚመስል ነገር አጋጥሟችሁ ያውቃል? ወይም በጣም የተማራችሁበትን ነጥብ በኮሜንት አጋሩን። ይህን አስተማሪ ታሪክ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ቀጣዩን አጓጊ ታሪክ ይዤላችሁ እስከምንገናኝ በያላችሁበት ሁሉ ሰላም ሁኑ። አመሰግናለሁ።